የሙያ ፍቅር ለሙያ መሰጠትንና መስጠትን ያንጸባረቁ 60 ዓመታት እንደምሰምታቸዋል። በጋዜጣ፣ በመጽሔት፣ በሬዲዮ መዝናኛዎች፣ በቴሌቪዥን ቶክ ሾው ጥንቅቅ ያሉ ቃለ መጠይቆችን፣ አዝናኝ ወጎችን ያስደመጠን፣ ዕውቀትን ያስኮመኮመን ቀደምት የሚባሉ የሙዚቃ ስራዎች ከሙዚቃ ግጥሞች ጀርባ ግጥሙን የወለደውን ገጠመኝና ድብቅ መልእክት ፈትሾ ድንቅ የሙዚቃ ስራዎችን የወለዱ ታሪኮችን አሳይቶ ያስደመመን። አንድ የስልክ ጥሪ ደረሰኝ። ዘመን ያፈራውን ከበድ ያለ መቅረጸ ድምፅ በትከሻው አንግቶ እግሩ እስኪታክት በጓዳ ጎድጓዳው እየተዘዋወረ የኦሎምፒክ ጀግኖቻችንን ከሽኝት እስከ ድል ያስቃኘ፣ ጭንቀት፣ ትጋታቸውን በሚያጋባ አቀራረቡ አድማጭን በድል ደስታ እኮል ያስነባ፣ ብሔራዊ ኩራትን በእያንዳንዱ ልብ ያተሙ ዘገባዎችን እግር በእግር እየተከታተለ ይሰራልን። ባለሙያውን አነጋግረን ያልተነገሩ ታሪኮችንና ባለታሪኮችን በመብራት ፈልጎ ስራቸውን መርምሮ ከጥልቅ ንባብ ልምዱ ከሚመዘዙ መጽሐፍት አጣቅሶ በሁነኛና የተለዩ በተባሉ አጠያየቆቹ አፍ በሚያስከፍት አቀራረቡ ሰዎች የሚያነሷቸው ባለውለታዎቻችን እንድናመሰግን ታሪካችን እንድናውቅ የተጋለን። ይህን ጥያቄ ያነሳሁት በምክንያት ነው። በእውቀትና ጥንቅቅ ባለ ቅድመ ዝግጅት የተሰናዱ በጨዋታ በተዋዙ ጠጣር ጥያቄዎች አይን ገላጭ ሙግቶችን ያቀረበልን፣ ሲበዛ ወግ አዋቂ ነው። ታሪክን ያወሳልን፣ ትዝታችንን የሳለልን፣ በአይናችን ያየነውን በጆሮአችን የሰማነውን የኖርናቸውን ታሪኮች እንኳን በሱ ሲታዩ ሲገለጹ ለመስማት የምንጓጓለት ጋዜጠኛ ደረጀ ኃይሌ 60 ሞላው። ደስ የሚል ቆይታ አድርገናል። ደርዬ ወንድሜ፣ የሥራ ባልደረባዬ፣ አለቃዬ፣ ጓደኛዬ እንኳን ለ60ኛ ዓመት የልደት በዓልህ አደረሰህ እላለሁ። 60 ላይ እንግዲህ ያመነው ነው ለእናንተ የነገራችሁ ማለት ነው። እኔ ያኔ ገና ስተዋወቀው አንቺ እያለ ነው እንግዲህ አንቺ ልጅ ምጽፊው እያለ ጮጬ ነኝ ድክ ድክ እያልኩ ነው እሱ ስለ የመጣሁትና 60 ትንሽ እንትን ይለኛል። ይሁን እሱ ካለ ይሁን። እና ደረጀ የምንተዋወቀው ከ1969 ጀምሮ ነው። በቅሎ ቤት የሚባል ሰፈር ውስጥ ነው አብረን ያደግነው። ሃይስኩል በምናልፍበት ጊዜ እሱ አብዮት ቅርስ እኔም አብዮት ቅርስ አንድ ላይ አብረን የተማርነው እና በተለያየ በልጅነት በሚደረጉ ነገሮች ላይ አብረን ብዙ አሳልፈናል። ደረጀ ኃይሌን የማውቀው ኢትዮጵያ ሬዲዮ ነው። ተራሮች እይታዎቹ ወጣቶች ላይ የሚቀርቡት ያዝናናሉ። ድምፁም ያው ማለፊያ ድምፅ ነው ያለው። ደረጀ የማውቀው ረጅም ጊዜ ነው። እኔ ጫማው ነው እንጠርግለት፣ ግን አብሮኝ ይዞኝ ይሄዳል። ክትፎ ያቀመሰኝ ደሬ ነው። እኔ 81 ላይ ኢትዮጵያ ቴሌቪዥን ግጥም በቃል ያቀርባሉ። እሱ ኢትዮጵያ ራዲዮ ነበረ። በሆነ አጋጣሚ አንድ አዳራሽ ሽልማት ተሰጠን። ያን ቀን ነው ለመጀመሪያ ጊዜ ደረጀ ጋራ በአካል የተገናኘ ነው። በሬዲዮ የወጣቶች ፕሮግራም ላይ ከኢሳያስ ልሳኑ ጋር አሪፍ ዝግጅት ያዘጋጁ ነበርና የዛ የሬዲዮ አድማጭ ነበርኩኝ። ከዛ ለምን አልሳተፍም ብዬ የሆነ ጽሁፍ ላኩለት። እሱ ደረጀ ኃይሌ ነው ስሙ፣ እኔም ደረጀ ኃይሌ ነኝና ምናልባት ሞክሼ ስለሆነ ላያቀርበው ይችላል ብዬ ሳስብ የላኩለት ቀን በሳምንቱ ፕሮግራሙ ላይ አቀረበው። ከዛ ደስ አለኝና ደግሜ ላኩ አቀረበው። ከዛ ደብዳቤ ጻፍኩለትና ለምን አንገናኝም አልኩት። በደብዳቤ እሱ መለሰልኝና በቅሎ ቤት አካባቢ ቅዳሜ ከሰዓት ፕሮግራም ካለቀ በኋላ ለመጀመሪያ ጊዜ ተገናኘን። አንቺ ጩጬ እኔ ያለኝ ከደረጀ ጋር የምንተዋወቀው የሚሰራቸው ስራዎች ለሀገርም ለሕዝብም ኮርኳሪ ሀሳቦች ያሉባቸውና በይዘትም የሚናፈቁ ስለነበሩ ደረጀን ፍለጋ እኔ ነኝ እሱ ጋር ሄጄ የተዋወቅኩት እና ያገኘሁት። እኔና እሱ ተገናኘ ነው። እሱ ስልክ ደውሎ ነው ገና ደውሎ ድምጽ ይታወቃል ሄሎ ምናምን ብሎ ሲል ገና ድምጽ ነው የማውቀው ምናምን ብዬ ደረጀ ኃይሌ ነኝ ምናምን ሲል በጣም ገርሞኛልና ቀጠረኝ። ሄድኩኝ። ከዛ የሚፈልገኝ ሬዲዮ ፕሮግራም ረዳት አዘጋጅና አቅራቢ እንድትሆኚ ከኔ ጋር አብረሽ እንድትሰሪ ነው ሲለኝ በጣም ደነገጥኩ። ሬዲዮ ላይም ሰርቼ አላቅም፣ ሚዲያ ላይም ሰርቼ አላቅም እና ስለዚህ እንዴት አሰብከኝ? ለምን እኔን መረጥከኝ አልኩት። ስለው ድምጽሽ በጣም ለሬዲዮ ስለሚያምር አለኝ። የኔ አልኩት። አዎ ሲለኝ ኧረ ተሳስተሃል በፍጹም አልኩት። ድምጽሽ እንደሚያምር አታውቂም ሲለኝ አላውቅም። ጓደኞችሽ ነግረውሽ አያውቁም ሲል አያውቁም ስለው አይወዱሽም ማለት ነው አለኝ። ደረጀን የማውቀው ትምህርት ቤት ሆኜ ነው። እሱ ስራ ላይ ያለ እኔ ትምህርት ቤት ነበርኩኝ። እየሰማሁት ነው ያደግኩት። መወደ ተዋወቅ ነው ግን እኔም ሚዲያ ውስጥ ኢንዱስትሪ ውስጥ ከገባ በኋላ የበለጠ ደግሞ ወደኛ ከመጣ በኋላ ፋና ማለት ነው የደራው ጨዋታ
ፕሮግራም ሲጀምር በሬዲዮ ላይ ኦልሞስት የዛን ጊዜ እንደ ቤተሰብ ነው አብረን ስንሰራ የነበረው። ደረጀ ጋዜጠኝነትም አርቲስትነትም አብሮ ውስጡ ያደገ ሰው ነው። በልጅነቱ በጣም ቀልደኛ ነው። እሱ ካለ ማንም ወጣት ደስተኛ ሆኖ ነው ውሎውን የሚውለው። እኔ የዛን ጊዜ ይናፍቀኛል የድሮ ጋዜጠኞች ፕሮግራሞቹ እና ሁሉም በቃ ሲተቻቸው ራሱ በሙያ ነው። ሰኞ ዕለት ጠቅላላ ዝግጅት፣ ማክሰኞ ጽሑፍ ቀንጭበን ከጳውሎስ ጆኞ፣ ረቡዕን ባለሙያውን አነጋግረን፣ ሐሙስ ለዝግጅት ፍጻሜ ስንደርስ፣ ዓርብ ላይ አዘጋጆች አንድ ላይ ስንወያይ፣ ቅዳሜ የሆነና የዝግጅት ፍጻሜ እሁድ ለእናንተ አድማጮቻችን በአየር መስደድ እንደምን አረፈዳችሁ። ደረጀ ጥራት ጫማ የሚባል ነበረ ፒያሳ። ጥራት ጫማ ነው የሚያስተዋውቀው። አለምነ ጆን ቡቲክ ነው እና ይተራረባሉ። ያው ይሄ 500 ብር ነው የሚከፈላቸው ለማስታወቂያው ብዙ እንዳይመስል። ያንን 500 ብር ደሬ ይዞ የመጣ ቀን አሁን ጴጥሮስ ተንበሻብሸዋል ማለት ነው። ኃይሌ ዘበቅሎ ቤት እያለ ደግሞ መጽሔቱ ላይ ብዙ ጊዜ አይነሳም እና መጽሔት ላይ ብዙ ታዋቂ ሰዎችን ኢንተርቪው ያደርጋል እና ኢንተርቪዎቹ እንደው ጭውውት ነው የሚመስሉት እና የሰዎቹን ድምፅ እየሰማ የምታወራው አይነት ነው የሚመስለው። በእነኛ ጭውቶች አስታውሳለሁ። ሌላ ጦራው የሚል እሱ መሆኑን በኋላ ነው ያወቅኩት። የሚጽፋቸው ጽሁፎች እጅግ በጣም አስደማሚ ናቸው እና ከፍተኛ የሥነ ጽሁፍ ችሎታ እንዳለው ደግሞ ይበልጥ ያወቅኩት መጽሔት ላይ የሚጽፋቸውን እያነበብኩ ነው። በዚህ መንገድ ቢጻፍ ምናምን እያለኝ ጋዜጣ ላይ መጻፍ ጀመርኩ። ከዛ ቀስ እያለን ወደ ቴሌቪዥን መጣን። ቀስ እያለን እሱ ራሱ የሚሰራበት ሬዲዮ ጣቢያ ውስጥ መጣን። ሀብቴ ምትኩም ጋር ጀመርን፣ ታገል ሰይፉን ጨምሮ በዛ እያለን ከፍ እያለን መጣን። በዚህ ሁሉ ውስጥ ግን የእሱ እገዛ ነበር። ስራው ተጀመረ። ሲጀመር አስታውሳለሁ ልክ እንደ ቲያትር ስክሪፕት ነበር የምጽፈው። ያው እኔ ስክሪፕት ጽሁፍ ላይ ስለነበር የነበርኩት እንደሱ ነበር የምጽፈው። በጣም አስተማረኝ። በጣም ጥሩ ሆነ ይላል እሱም ይናገራል። አዜብ እንዴት ወደ ሚዲያው መጣሽ ስትባይ ከልጅነቴ ውስጤ ህልሜ እንዳቲ እኔ ነኝ ያስተማርኩሽ ይላልና እውነት ነው። ደሬ ነው ያስተማሪ። አዜብ ወርቁና ደረጀ ኃይሌ የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ጤና ይስጥልኝ። እንደምን ሰንበታችኋል? ዝግጅት ላይ በጣም ብዙ ጊዜ ነው የሚወስደው። ለምሳሌ የደራው ጨዋታ ከአዜብ ወርቁ ጋር በሚሰሩበት ወቅት እኔ አቋቋሚ ሆኜ ከነሱ ጋር ሰርቼ ነበረ። የፕሮግራሞች ማያያዣ በሙሉ የተጻፉ ስክሪፕትድ የሆኑ ናቸው። ያ ስክሪፕትድ ሆኖ መምጣቱ የሚያሳይ ምንድን ነው መሰለ፣ ደረጀ ምንድን ነው ምጽፈው፣ እንዴት ነው ምጽፈው፣ ለማን ነው ምጽፈው ማለት ብቻ ሳይሆን አድማጩን ተመልካቹን አክብሮ ነው ማይክ ጋር የሚቆመው። የጋዜጠኝነቱ መረጃ ከተሟላ በኋላ እንደ አዲስ መንገድ ይጀምራል። ያንን መረጃ እንዴት አድርጌ ባቀርበው ነው ውበት የሚሰጠው፣ እንዴት ባየው ነው የማሳምረው ይላል። ይሄ የሥነ ጽሁፍ ጥያቄ ነው። ስለዚህ የሥነ ጽሁፍ ጥያቄንና የጋዜጠኝነትን ዲሲፕሊን አጣምሮ የያዘ ባለሙያ ነው ብዬ አስባለሁ። ደረጀ ለሥነ ጽሁፍ ከፍተኛ ፍቅር ነበረው። ይሄ መገለጫው ደግሞ ምንድነው? በትምህርት ቤት አማርኛ መልመጃ ስራ ይሰጣል። ደረጀ እያንዳንዷን መልመጃ ሰርቶ ነው የሚመጣው። ሁለተኛ መጽሐፍ አሳጥር ሲባል 1 ወር 2 ወር ነው መጽሐፍ፣ ትልቅ መጽሐፍ ይሰጣል። ያንን አሳጥር ሲባል ደረጀ በጣም የሚወደው ነገር ስለሆነ ያንን በሳምንት በ15 ቀን አሳጥሩ ነው የሚመጣው። በነገራችን ላይ ይሄ 66ኛ ዓመት እድሜ ማለት እንዴት ነው? ፍርሃት አይደል ጋሽ ስብሐት? በቃ ከእንግዲህ አረጀው ወደ እድሜ ፍጻሜ እየተቃረብኩ ነው አይነት ስሜት አያሳድርብህ? ሩቅ ሆኖ ሰማያዊ የሚመስለን ተራራ ስንሄድ መሬት ነው አይደለም? እንደዛ ነው እርጅና የምትሉት እናንተ፣ እኛ ጉዞ ነው የምንለው ማለት። ሸገር ሬዲዮ በገባበት ጊዜ የሆነ ነገር ሲሰራ መክፈቻው እኔ ነኝ። ከሰው የበለጠ ሊጨነቃለሁ። ለሱ ኢንተርቪው ቤት ይመጣል እንዲሆነ አንድ ታደርግልኛል። ያን ያወራኝ ትዝ ላይ አሁን ስባል እንዴት አድርጎ ያ ኢንተርቪው ምን ሆኖ እንዲወጣለት እንደሚፈልግ ያለውን ጥረት ሳረግ እኔ ከራሴ ጋር ነው ይሄን የማየው። ትደነቃለህ። አንድ ሰው በተሰማራበት መስክ ላይ ጣራውን ቀዶ ሊወጣ የሚችለው እንደዚህ አይነት ስሜት፣ እንደዚህ አይነት ፍቅር፣ እንደዚህ አይነት ተገዥነት ሲኖረው። ደረጀ ኢንተርቪው ያደረጋቸው ሰዎች በጣም እርግጠኛ ነኝ እኔ ምን ይገባቸው። ፕሬዝዳንት መንግስቱ ኃይለ ማርያም ሀገር ለቀው ወጡ። ግንቦት 13 1983 ማክሰኞ ረፋድ። በነገራችን ላይ በ4 ሰዓት
ስብሰባው ላይ መንግስት ምክር ቤት ሲሰበሰብ ለሀገርና ለሰላም ሲባል ሄዱ ተብሎ አናሰ 6 ሰዓት ላይ ነው የመጣሁት። ከድተው ነው የሄዱት ብዬ ያንን ውሳኔ ያስለወጥኩት እኔ ነኝ። ደረጀ ኃይሌ የሙያ አባታችን ነው። ኢትዮጵያ ቴሌቪዥን ወይም ሌሎች ቦታዎች የማላገኛቸው መረጃና ማስረጃዎች ደረጀ ቤት አሉ። ስለዚህ ደረጀ ኃይሌ የአገርና የሕዝብን ሀብት ሁሉ የያዘ ዝምተኛ ጋዜጠኛ ነው። የድሮ ጋዜጠኞች ብዙ አይከፈላቸውም፣ ብዙ አይደለም ገንዘባቸው፣ ግን ለሙያቸው ሟቾች ናቸው። ከነሱ ውስጥ አንደኛ ደረጀ ኃይሌ። ስለ እናቴ ፍቅር፣ ስለ አባቴ፣ ስለ ራሴ ብዙ ነገሮች ያወራሁት ያስወራኝ ደረጀ ነው። ደረጀ ያስወራል። ከዛ ጀምሮ ስንትና ስንት ኢንተርቪው እንዳደረገ ልነግርህ አልችልም። ቁጭ ብለህ የምታዳምጠው ኢንተርቪው በጣም አሰልቺ ነገር ነው። እኔ ከደረጀ በፊት የማውቀው እና ድሮ እኔ ኢንተርቪው ሳቅ የሚል ነገር ነው የምናውቀው። ግን ኢንተርቪው ልክ እንዴት ነው ተጠያቂና ጠያቂ በጋለ ስሜት ነው የሚነጋገሩት የሚመልሱት። ለዚህ ነው የደረጀ ኢንተርቪዎች ተጀምረው እስኪያልቁ የምትሰማቸው በዚህ ምክንያት። ምትኩ ተርፋሳ፣ ደንቢ ዲሳሳ እነዚህንና ሌሎች ስሞችን እየጠቀሱ መኢሶንን ወደ ኦሮሞ ብሔረተኝነት የሚያስጠጉ ሰዎች አሉ። እርስዎ ምን ይላሉ? የደረጀ ጥያቄዎች ገና ሲጠይቅ ያጓጓሃል። ትልልቅ ሰዎችን ያልተለመደ ጥያቄ ይጠይቃቸዋል እና ብዙ ጊዜ አነሳዋለሁ። ፕሬዚደንት ግርማ ወልደ ጊዮርጊስን አንድ ጥያቄ ጠይቋቸዋል። ቤተ መንግስት ጸጉር አስተካካይ አለ፣ ሌላ ነገር አለ። ሊስትሮ አይገባም፣ ጫማውን እንዴት ነው የሚያስጠርጉት ብሎ ሲል አለመስማት አትችልም። አሁን ያኔ የሰጡት መልስ ቤተ መንግስት ሊስትሮ የለም፣ ቀይና ጥቁር ጫማዎች አሉኝ፣ እነሱንም የማጸዳው እምወለውለው እምቀባው ራሴው ነኝ ነበር ያሉት። የብሔር ጥያቄና ዋለልኝ መኮንን የተሰኘው መሰናዶ በተላለፈ ማግስት አንድ የስልክ ጥሪ ደረሰኝ። ደዋዩ የቅርብ ወዳጄ ነው እና መተረክ በደንብ ይችላል። ታሪክ ይመስጠዋል። በተለይ ስልሳዎቹ ታሪክ ላይ ራሱን ኤክስፐርት አድርጓል ደረጀ። ለምርምር የሚሆን ሰው ነው ደረጀ። ስልሳዎችን በተመለከተ ከታሪክ ተዋንያኑ ያላነሰ ከዘመኑ ከነበሩ ሰዎች ያላነሰ መረጃዎች አሉት። እኔ ከሱ ጋር ስንተናነቅ ለካ ይሄ ኃይሉ የሚባለው ብድግ ብሎ እኔና እሱ ተናንቀን እንዲሁ ስንወድቅ ትንፋሼን ውጭ ነበር ያዳመጥኩት። ዋለልኝ መኮንን የህይወቱ የመጨረሻዎቹ ደቂቃዎች። በጋዜጠኝነት አንደበተ ርቱዕ ነው። የሚያቀርባቸውን ነገሮች ያውቃል። በብዕሩ ደግሞ ጋዜጣም ላይ ሲጽፍ የእሱን ጽሁፍ ጀምረው በፍጹም ልታቋርጠው የምትችለው አይነት አይደለም። አብዛኛውን አንብቧል። የማስታወስ ችሎታው ከፍተኛ ነው። ጣጣ ያደርጋል። ያንን ከዚህ ያመጣና ጥያቄዎቹን ሰድሮ ነው የሚሰራው እና ሲሰራ መረጃ አያንጠባጥብም። ይሄ ለምዶበት ስራ ላይ የምወድለት ያ ባህሪው አንዳንዴ በጨዋታ መሃል ሲመጣ ቅጥል ነው የሚያደርገኝ። ለምሳሌ ኢትዮጵያ ሬዲዮ እያለን ይልና በሆነ በረሃ ውስጥ ከጋዜጠኞች ጋር በመኪና እያቋረጡ የገጠመውን የሆነ ልብ አንጠልጣይ ታሪክ ያወራልኛል እና የታወቀ ነው። ደሬ እያወራ በቃ ትንፋሽ ነው የሚያጥረ። እሺ እያልኩ በጉጉት እየሰማው እዛው በረሃ ላይ በረሃውን አቋርጠው ሳይጨርሱ ፈተና ውስጥ እንደተከበቡ ማነበረ ሾፌራችን ይላል። በቃ አለቀለ። ከዚያ በኋላ የዛ ሾፌር ስም ስትገኝ ወሬው ይቆማል። መጽሔት ላይ እኔና ሀብቴን ኢንተርቪው አድርጎናል። ባለ ሊቼንሳዎቹ ቀልደኞች ብሎ የዛን ጊዜኛ ላይሰንስ አውጥተን ነበር ለመቀለድ እና ገርሞታል። በቃ በጣም ገርሞታል። እንዴት ለመቀለድ ላይሰንስ ታወጣላችሁ ብሎ ማለት ነው። ኢንተርቪው ሲሰራን ባለ ሊቼንሳዎቹ ቀልደኞች ብሎ ነው የጻፈው እና መጽሔቱን ገና ገዝተው ስታየው ርዕሱ ይስብሃል። ገጹን ገልጸህ እዛ ደረጀ ጋር ነው የምትሄደው። ስለዚህ ስራ ነው የምንሰራው ብሎኝ እኔም ማይበት የተለመደው መንገድና የእሱ የተለየ እይታ በጣም ይገርመኛል። አንዳንድ ነገሮችን ደግሞ ይሄ ፕሮግራም አይሆንም ብለህ የምትላቸውን ነገሮች ደግሞ ፕሮግራም የሚያደርግበት መንገድ፣ ለምሳሌ ለሱ ስም ፕሮግራም ሊሆን ይችላል። ለምሳሌ ካንተ ተነስቶ ዳዊት ብሎ ዳዊቶች ብሎ ከኢትዮጵያ ታሪክ ውስጥ ሊሆን ይችላል፣ ከመጽሐፍ ቅዱስ ውስጥ ሊሆን ይችላል፣ ከዓለም ሊሆን ይችላል። የሚገራርሙ ነገሮችን አድርጎ አፍ የሚያስከፍት ምን ነው ባላለቀ የሚያሳይ ቀጣዩ ክፍል መቼ ነው የሚያሳይ ፕሮግራም ይሰራል።
ኪሮስ አለማየሁን ኢንተርቪው አድርጎታል ነፍሱን ይማረውና ከዛ ስቱዲዮ ያው እኔ ኦቾሎኒ ምናምን ይሄ ያለህ ነገር አለ እሱን ይዤ ስቱዲዮ ገባሁ እና ዝም ብሎ አንዳንድ ነገር ጠየቀኝና ወጣሁ። ከወጣሁ በኋላ ፕሮግራሙ ላይ ምን ይላል ደሬ 10 ሳንቲም ማይደማው ጠንክር ዛሬው ስቱዲዮ ድረስ ኦቾሎኒ ይዞልን መጥቷል ብሎ ስሜን እንዳጠፋ አስታውሳለሁ። አንዳንዶቹ ገጠመኞች ያስደነግጣሉ፣ ያስቃሉ። አንድ ጊዜ እሱ አየር ላይ ያለ ላይቭ ነው የሚሰራው። አሁን ስሙ መጥቀስ የማልፈልገው አንድ ትልቅ ከፍተኛ መኮንን መጣ እየነዳ። እኔ የለሁም ከከተማ ውጭ ነበርኩኝ። ጥበቃ ላይ ያሉትን ሰዎች ካልገባው አሁን ደረጀን ይዤ ካልወጣው እንደውም ሽጉጥ እስከ መቀባበል ማለት ደውዬ ሳጣራ ግቢው ቀውጥ ይሆናል። ስደውልለት እሱ ተረጋግቷል። እንደውም ወጥቼ አገኘዋለሁ እያለ ነው። ስሜታዊ ሆኖ ነው ሰውየው። ሲረጋጋ ያን ማድረጉን ራሱ የሚቆጨው ይመስለኛል። ከደሬ ጋር ጥቂት የማይባሉ ጊዜዎች ተጣልተናል። ደሬን የሚያውቁት ሰዎች ሁሉ የሚሉት ነው፣ ትንሽ ነገር ነው የሚበቃው። ደረጀ በባህሪው ቶሎ ስሜቱ የሚነካም ነው። ደረጀ አኩራፊም ነው። ምሳ መብላት አብሮ መምጣትም ቀረ ማለት ነው። ስቱዲዮ ነው የምመጣው። ከዚህ በኋላ ስራዬን እሰራለሁ እሄዳለሁ ምናምን አልኩ ማለት ነው። ከዛ እንመጣለን፣ ስቱዲዮ እንገባለን። ሰላም ማንባባል። የሱ ቦታ የታወቀች ናት፣ በስተግራዬ ነው። እኔ እዚህ ጋር እቀመጣለሁኝ። ከዛ ክቡራትና ክቡራን አድማጮቻችን ብሎ ይጀምራል። ስናወራ ደርዬ አዚ ምናምን እያልን ነው የምናወራው፣ ለአድማጭ ማለት ነው። አንነጋገርም። ከዛ ያ ነገር ያልቃል። ልክ ሲያልቅ እኔም ከስቱዲዮ ወጣለሁ፣ እሱ ግን አንነጋገርም። በየመኪናችን እንሄዳለን። ምክንያት አለው። ሲያኮርፍ ወይም ቢቀየምህ እንኳን ቀጥታ መንገዱ ሁሉ ላይ ይቀይርባል። አኩራፊ ነው። መከበሪያ የምትለው ወንድም አይነት ነው ደሬ እና አንድ ጋራ ጓደኛ አለን ደረጀ ይባላል። እንግዲህ አውቃለሁ ደሬ እንደሚወደኝ አውቃለሁ፣ መልካም ሰው እንደሆነ አውቃለሁ። ግን አሁን ብሄድና ደግሞ ቢናገረኝ ደግሞ እኔም ትንሽ ንዴት ስላለችብኝ ደግሞ የባሰ እንዳይሆን ነው ምናምን አልኩት። ግዴ ለማይሻልኩና ቤቱ ሄድን። የገና ቀን ነበረ። በጣም ነው የሚያሳዝነኝ ደሬ። ቤቱ ሄድን፣ በራንኳኳን። ባለቤቱ ከፈተች። ቲጂ እህቴ ናት ለእኔ። ቲጂ መልካም እናት፣ መልካም እህት፣ ለደርዬ እጅግ በጣም መወዳት። ከዛ ስታይ እንደነገጠች አልኳትና እሱ ውስጠኛው ያለው ክፍል ውስጥ ነበረ። ከዛ ደሬ ጥቁር እንግዳ ይዤልህ መጣው ሲለው ማንን ነው ሲለው ገምት ይለዋል ቆሞ በር ላይ። አዜብ ወርቁ እንዳይሆን ብሎ ሲል ነኝ ደርዬ ብዬ ብቅ ስል ድግ ብሎ ረጅም ሰዓት ተቃቅፈን ተሳሳምንና በጣም ናፍቆኝ ነበረ ለካና በቃ ይሄ ነው ቃዚዬ እና በጣም ደስ አለው። እኔም በጣም ደስ አለኝ። እኔ ያኔ እንደማመጥ የሚል ፕሮግራም ነበር። ደረጀ ኃይሌን የሚያክል ሰው ከኔ ጋር ስራ እንኳ ለማለት አልደፈርኩም። ደረጀ ከቤቱ ተጠርቶ ነው ሰዓት ሊሰጠው የሚገባው እና ደግሞ ሞር አድቫንቴጅ ያለው ብዬ ያሰብኩት ቴሌቪዥን ነበር። ከዛ በኋላም እንግዲህ የተገናኘ ነው ምናልባት በነገራችን ላይ አርቲስት ቴሌቪዥን ላይ ነው። የደሬ መምጣት ማለት ለሚዲያው የሚጨምረው ዋጋ ከፍ ያለ ነው። እንደገናም ለተመልካች እንደገና ለታሪክም ለሙያውም ለሁሉም እና ደሬን አናገር ነው ማለት የደራው ጨዋታ ከቆመ ምናልባት ከአመት ምናምን በኋላ ደሬ እየሰራ አልነበረም እና ደሬን ለማሳመን እኔና ቅድስት ይልማ እና ብስራት ጌታቸው ሄደን አነጋገር ነው። የኢንተርቪው ሾው አይነት ነገር ስለምፈልግ በነገራችን ላይ ላስብበት አለ። ደሬ ወዲያው ነግረው ወዲያው መልስ አይሰጥም፣ ላስብበት ይልሃል። ጤና ይስጥልኝ፣ እንደምን ሰንበታችኋል? ጀመረ። ያው ለሚዲያው በጣም ትልቅ ዋጋ የሚያሰጥ ነገር ሆነና በጣም ይወደድም አደረገው። እንዲህ ነው ይና ደረጀ እውቀት እንግዲህ እሱ ወደ ሬዲዮ ያመጣ፣ እኔ ደግሞ ወደ ቴሌቪዥን እንዲመጣ ጋበዝኩት ማለት ነው። በባህሪያቸው ፈገግታ የማይለያቸው አየች ትቻት ሊሄድ አልችልም። በሙሉ እዛ ጋር የቆሙት 14 ሰዎች በሙሉ ተኮሱ። ልብ ምታቴ አንድ ነጥብ እንኳን እንዲህ አልጨመረም። እንደሚማታሉ ይባላል። እየፈራሁ ለምንድን ነው? መልካም ነገር ነው። አይ ግዴለ እለፍ። ደሬ ሲመጣ ሰፈሩ አካባቢ ይደምቃል። ጠዋት ሲገባ ያስጠርጋል። ጫማ 4 ሰዓት ላይ ሻይ ቡና ምናምን እንደገና ያስጠርጋል። ምሳም ሲወጣ ያስጠርጋል። 11 ሰዓት ላይ ወደ ቤቱ ሲሄድ ደግሞ ያስጠርጋል። በጣም ሽቅርቅር ነው። በዛ ላይ ዘንጦ ነው። በጣም ይለብሳል፣ ይጫማዋል። ፐርሶናሊቲውን የሚጠብቅ ነው። የቆሸሸ ነገር ማድረግ አይፈልግም። ሱፍ የሚለበስ በአብዛኛው ካልሲው፣ ጫማው፣ እዚህ ላይ ብራስሌት አንገቱ ላይ እንደዚህ አይነት ነው። ደረጀ ጽዱ ነው። ቤቱ ብታየው በቃ እያንዳንዱ ነገር ላይ በስርዓት የተቀመጠ ነው። እቃዎቹ ለምሳሌ
ትዝ ይልሃል 1969 የእንትና ፕሮግራም ምናምን ጊዜ ከዚች ጋር ሲዲዋን ከዚህ ጋር ሪልቴፓል ከዛ ጋር መጽሐፉን ያውጠዋል። የት ጋር እንደተቀመጠ የሆነ እንዲህ ብሎ ፈልጎ እንኳን አይደለም። እያንዳንዷ ነገር አለች። የሚገርመኝ እሱ ነው። ትዝታዎችን በተመለከተ የኢትዮጵያን ታሪክ አሟልቶ ለመጻፍ ከደረጀ የተሻለ ሰው የለም። ለሚነሱ ጥያቄዎች ፈጣን መልስ፣ ዓመተ ምሕረት አለ፣ ቁጥር አለ፣ ስም አለ። እነዛ ሳይዛነፉ ጠርዛቸውን እንደጠበቁ ያስቀምጥልሃል። ስቱዲዮ ስንገባ በቃ እንዲት ተሰትራ ነው የምትቀመጠው ወረቀቷ። እንዲህ ነው ሲያነሳ ራሱ እንዲህ አርገሽ አንሺ ይለኛል። ከዛ ስትጢ እንዲህ አርገሽ ልቀቂ ነው የምባለው እኔ አዜብ ነው የሚለውና ሰው ደግሞ ትልቅ ደረጃ እንዲደርስ ከሚያደርጉ ሰዎች ውስጥ አንዱ ነው ደረጀ። በዛ ላይ ደግሞ በትዳር ላይ ስንመጣ ደግሞ ትዕግስት ሽፈራውን ሲያገባ እኔና ሀብቴ ሚዜም በለው ፕሮቶኮልም በለው ብዙ ነገር ነበረንና ትዳሩም ላይ እንዲህ የጸና ነውና ለብዙዎች ምሳሌ የሚሆን ነው ደረጀ። ባለቤቱን እጅግ በጣም ነው የሚወዳት። የተለየች ሚስት ነች። በጣም ይሄን የሚገልጽልኝ ምሳሌ አንድ የሚወዱት ልጃቸውን ባጡ ጊዜ ስብራቱ ሐዘኑ ከባድ ነው። እንደ ልቧ ብላ ያለቀሰችበትን ጊዜ አላስታውስም። በተከታታይ ዓመታት አብሬያቸው ስለነበርኩ ዘመኗን በሙሉ በዚያን ያንን አስቸጋሪ የሐዘን ጊዜ ያሳለፈችው ደሬ እንዳይጎዳባት ደሬን በመንከባከብ ነው። ሐዘኗን ዋጥ አርጋ የደሬን ጉዳት ስታክም ነው ዘመኗን ያሳለፈችው። ይሄ እኔን በጣም እውነት ልቤን ይነካኛል። ለደረጀ የተላከች ጠባቂ መልአክ ነች ብዬ ነው ማስብ። አንድ ጎሳ ይሆናል የደሬ የሚወድ አይደለም ጓደኛ የልብ ወዳጅ የሆነው የደሬ ማለት ነውና በጣም መልካም ሰው ነው። የገዛ እህቶቹን ገጽታ ባንክሮ ይመለከታል። በትክክል የደቡብ ኦሞ አርማና ምልክት ላሌ ላቡኮ ዛሬ እንግዳችን አድርገነዋል። በክፉም በደጉም አንድ ቀን ተለይቼው አላውቅም። እሱም ተለይቶኝ እንኳን አያውቅም። ዝናውን በጣም ዩቲላይዝ የሚያደርግ ቁጥብ፣ ግንኙነቱ የተወሰነ ለራሱ ጥሩ ግምት ያለው መሆኑ እቀናበታለሁ። ብዙ የሚጠብቀው ሰው ስላለ ብዙ ታሪክ ተሰንዶ መቀመጥ ስላለበት እሱ መስራት አለበት። የገረመውት ደዋይ ነበር። ስሙን የማልጠቅስልህ ይጥቀሱት። አይ አልጠቅስ ይጥቀሱት። አልጠቅስ እባክዎ። በእውነት ደረጀ ወድቆ መነሳትን ያውቅበታል። ማለት አንዳንድ ጊዜ ፖዝ ያደርጋል በብዙ ምክንያቶች። አሁን እንግዲህ 1-2 ዓመት ኦልሞስት ዝም ያለ ያህል ነው የሚቆጥረው። 1-2 ኢንተርቪው ጣል አድርጎ ነው ግን ራሱን ቻርጅ እያደረገ ይመስለኛል። በየቀኑ ቤቱ እየሄድክ እርሱን የማየት እድል ቢገጥምህ ጊዜውን የሚያጠፋው በንባብ በምርምር በሪሰርች ላይ ነው። ደሬ ከጋዜጠኝነት ውጭ ህይወት ያለው አይመስለኝም። ደሬ ፕሮግራሙ ላይ ካሁን በኋላ ሁሌ ባየው እኔ ደስ ይለኛል። የደሬ ፕሮግራሞች ደሬ የነካቸው ነገሮች በጣም ትልቅ መልእክት ያላቸው ትልቅ ነገሮች ናቸው። እኔ ደረጀን ሰው ሲናገር እንደሰማሁት እግር ኳስ የሚጫወቱ ቡድኖች በረኛው ከእንጦጦ ሆኖ ነው የሚለጋው። መሀል ሜዳ የት ነው? ደብረ ዘይት ቢሾፍቱ። በፈረስ ነው ዳኛው የሚዳኛቸው። ከዛ የዛ የባላጋራ ቡድን ጎል መተሃራ ነው። ዳኛ ማን ነው? ደረጀ። እንግዲህ 60 ካለ እናምናለን። 60 ዓመት ደረስክ። መልካም ልደት እንዲሆንልህ እመኛለሁ። ደሬ እንኳን ለ60ኛ ዓመት የልደት በዓል አደረሰ። መልካም የልደት ጊዜ እንዲሆንልህ እመኛለሁ። ዛሬ እንኳን አደረሰ ከነ ቤተሰብ ቲጂ እንኳን አደረሳችሁ። ተከታታይነት ባለው ደረጃ ብዙ ነገር እንድነግረን አደራላለሁ። እንኳን ተወለድክ። መልካም ልደት። ቁጥሩ 60 ዓመት ያሳያል። እኔ ግን የ40 ዓመት ጎረምሳ ነው የሚታየኝ። ብዙ ስራ ከፊትህ እንዳለ አስባለሁ። ይህን ስራ የምትከውንበት እድሜና ጤና እመኝልሃለሁ። መልካም የልደት በዓል። ደርዬ በጣም ነው የምወድህ ታውቃለህ። በጣም ነው የምኮራብህ። በጣም ነው የማከብርህ። ረጅም እድሜ ከሰላም ከጤና ከፍቅር ጋራ ኑርልኝ። ከባለቤትህ ጋራ ከቲጂዬ ጋራ እናት የሆነች ሚስት ነች ያለችህ። ከእሷ ጋራ አብራችሁ አርጁ። ወደ ስራው እንደገና እንድትመለስና ተከታታይ ስራዎች እንድታቀርብልኝ እፈልጋለሁ። ስለሰጠኸኝ እውቀት በሙሉ እጅግ አመሰግንሃለሁ። እጅግ እወድሃለሁኝ። መልካም ልደት ደሬ። ለ60ኛው ዓመትህ እንኳን በሰላም አደረሰ። የሚወዳት በጣም የሚያከብራት ባለቤቱ ቲጂ እንኳን
ደስ ያለሽ። ታላቅ ወንድሜ እለዋለሁ እንግዲህ፣ ምክንያቱም ታውቋል እድሜው 60 መሆኑ። በየ10 ዓመቱ 70 ዓመትን 80 ዓመትን እግዚአብሔር እድሜ ሰጥቶን እንድናከብር እግዚአብሔር እለምናለሁ። ሃፒ በርዝዴይ፣ መልካም ልደት ደረጀ። ደሬ እንኳን ለ60ኛ ዓመት በዓል አደረሰ። ያለህን እውቀት የማትሰስት ለሰው ሁሉ በጎ የምታስብ ከባለቤትህ ትዕግስት ጋር እንኳን ለዚህ ቀን አበቃህ። ትዕግስት ደግሞ ለዚህ ሁሉ ስኬት ከጀርባ ሆነሽ ያንቺም አስተዋጽኦ ቀላል አይደለምና የእሱ ደስታ ያንቺም ደስታ ነው። ትዕግስት ሸርፋራው በሀብቴ ስም እንኳን አደረሳችሁ እላለሁ። ደሬ 60 ይሁንሽ፣ ይሁን 60 ይሁን። እኔ ስንት ልባል በዚህ ሁኔታ ብቻ እንኳን አደረሰ።